አንድ ሰው የዘር ፍሬዎቹን ጠንካራ ለማድረግ የሙከራ ደረጃ ላይ ያለ መድኃኒት ይወስዳል። ነገር ግን በቤተ ሙከራ ውስጥ ቆንጆ ሴቶችን ባየ ቁጥር ወደ አስፈሪ ፍጡርነት የሚቀይር ትልቅ ጭራቅ ይፈጠርበታል። ዶክተር ዊምስ ከአንዷ ነርሶች እስክትመጣ ድረስ የማይክሮስኮፕን በመጠቀም የዘር ፍሬ ሴሎችን እያጠና ነው። ከአንድ ታካሚ ላብራቶሪ የተላከው ውጤት ዝግጁ መሆኑን ስትነግረው ሐኪሙ ጉዳዩን እንደሚያዩ ይነግራታል። ታካሚው ማይልስ ሙንሰን በኋላ ላይ ሊለግስበት ያሰበው የዘር ባንክ ጥያቄውን ውድቅ እንዳደረገው ለሐኪሙ ያማርራል። ይህ የተለመደ ሁኔታ እንዳልሆነ ይጠረጥራል። እንዲሁም የሽንትና የብልት ስፔሻሊስት እንዲያይ ከነገሩት በኋላ ይጨነቃል። ዶክተር ዊምስ ሁኔታው ለሕይወቱ አስጊ እንዳልሆነ ያረጋግጥለታል። ምንም እንኳን አሁንም አሳሳቢ ቢሆንም ሁኔታውን በተሻለ ሁኔታ ለማስረዳት ማይልስ በማይክሮስኮፕ ስር እንዲመለከት ይፈቀድለታል። ታካሚው ከውስጡ በርካታ ንቁ ሴሎች ሲዋኙ ይመለከታል እና ሁሉም ነገር ደህና መሆን አለበት ብሎ ያስባል። ይሁን እንጂ ዶክተር ዊምስ የመራቢያ ሴሎች በተለምዶ ምን መምሰል እንዳለባቸውና ይህ የማይልስ ናሙና እንዳልሆነ ያረጋግጣል። ማይክሮስኮፑን ሲመለከት ያቀረበው ናሙና በተወሰነ ደረጃ አሳሳቢ በሆነ ድምፅ ከተለመደው ትንሽ ከፍ ያለ አንድ ነጠላ ዋናተኛ ብቻ እንደያዘ ይመለከታል። ታካሚው ይህ ለዕድሉ ጥሩ እንደማይመስል ለራሱ ያምናል። ዊምስ ለችግሩ ሊሆን የሚችል መፍትሄ አለው። ስለዚህ ሰውየውን ወደ ቢሮ ይወስደዋል። እዚያም ማይልስን ስፐርም ዩኖፒን በሚባል የሙከራ ሕክምና ስር እንዲያደርገው ሐሳብ ያቀርባል። ይህም መድኃኒት የሴሎችን ቁጥር አይጨምርም፣ ነገር ግን አስቀድሞ እያመረታቸው ያሉትን ጥቂት ሴሎች ያጠነክራል። ዶክተሩ መድኃኒቱ በኤፍዲኤ ገና እንዳልጸደቀ ያምናል። ይሁን እንጂ እየተሞከረ መሆኑንና የሙከራ ተሳታፊዎች እንደሚያስፈልጋቸው ለሰውየው ያረጋግጥለታል። ዶክተር ዊምስ የዚህ ንጥረ ነገር የምርምር ቦርድ አባል በመሆኑ ማይልስ በግሉ እንዲሞክረው ናሙና ሊሰጠው ይችላል። ይህ ዝግጅት ምንም ያህል አጠራጣሪ ቢሆንም የዋው ታካሚ የሙከራ መድኃኒቱን ወስዶ ሐኪሙን ያመሰግናል። በሚቀጥለው ቀን ማይልስ በካፒቴን ፋቲሶ የሚመራ እንግዳ የልጆች ትዕይንት እየተመለከተ በደስታ እህል ይመገባል። ትዕይንቱ ለልጆች ሌላ አጠራጣሪ የቁርስ አይነት ሲያስተዋውቅ ማይልስ የመድኃኒት ጠርሙሱን ያስተውላል እና ስለመሞከር ያስባል። አሁን ላይ ምንም ሳይጨነቅ ትከሻውን ብቻ በመስበቅ ለመዋጥ አስቸጋሪ የሆነውን አንድን ክብል ይውጣል። ቆየት ብሎ ወደ ስራ ለመሄድ ባቡር እየጠበቀ ሳለ ማይልስ አሁንም ነጠላ ያላገባ መሆኑን በሚጠይቀው ላሪ በሚባል የስራ ባልደረባው ይጠቃለላል። ሰውየው ከማንም ጋር እንደማይገናኝ ያረጋግጣል። ስለዚህ ላሪ በቅርቡ ከተፋታችና አዲስ ግንኙነት ከምትፈልግ የባለቤቱ የቀድሞ የኮሌጅ ክፍል ጓደኛ ጋር እውር ቀጠሮ ሊያዘጋጅለት ይመርጣል። ማይልስ ግን እምቢ ይላል። ምክንያቱም ላሪ ቀደም ሲል ያዘጋጀው የእውር ቀጠሮዎች ሙሉ በሙሉ የተሳኩ አልነበሩም። ነገር ግን ጓደኛው ይህች ሴት ከባድ ነገር እንደማትፈልግ ያረጋግጥለታል። ላሪ ትርጉም ባለው ፈገግታ እሷ ዝም ብላ ጓደኝነት ብቻ እንደምትፈልግ ይጠቁማል። በጉዞ ወቅት አንዲት ቆንጆ ተሳፋሪ መቀመጫ ስትፈልግ የሰዎችን ቀልብ ትስባለች። እሷም ከማይልስ አጠገብ ትቀመጣለች። ይህም ማይልስንና ላሪን ያስገረመ ሲሆን ወዲያውኑ በዚያች ማራኪ ሴት ይሳባሉ። ሰውየው ሲጋራዋን ስታወጣ ቦርሳዋን ስትበረብር ይመለከታታል። የእሷን ትኩረት ለማግኘት እድሉን በመጠቀም እሳቱን ሊያበራላት ሐሳብ ያቀርባል። እሷም የእሱን መልካም ተግባር ትቀበላለች። ነገር ግን ወደፊት ስትጠጋ ማይልስ ደረቷን ይመለከታል። ይህም በድንገት ያነሳሳዋል። ይህም ስሜት ወደ ህመም ይቀየራል። ሱሪውን እንዲይዝ ያደርገዋል እና ጓደኛው እንዲጠጋው ይጠቅሰዋል። ማይልስ በድንገት እንቁዎቹ የዘር ፍሬዎቹ እንደጎዱት በጸጥታ ይነግረዋል። ላሪ ይህንን በእንቁዎቹ ላይ በተሳሳተ መንገድ እንደተቀመጠና ደም መላሽ ቧንቧ እንዳጣመመ አድርጎ ያስወግደዋል። ሌላ ማብራሪያ ማሳብ ስላልቻለ ሰውየው ጥቆማውን እንደ አጋጣሚ ይቀበላል። በመቀጠልም ወደ ሴት የጉዞ ጓደኛው ዘወር ሲል በእሱ እንግዳ ድርጊት ተደናግጣ መቀመጫዋን ቀይራ ያገኛታል። ማይልስ በኋላ ላይ በዕድሜ በገፉና ሲጋራ በሚያጤሱ ወንዶች በተከበበበት ስብሰባ ላይ ይታደማል። ወደ ቦርዱ አዲስ አባል ኤንዲ ሰምነር የምትባል ማራኪ ሴት ሲተዋወቁ ነገሮች አስገራሚ
ተሸካሚ መሆን ይጀምራሉ። ሁሉም አይኖች ወደ ውቧ ሴት ይዞራሉ እና እሷ አንዳንድ ሰነዶችን ጥላ ለመልቀም ስታጎነብስ የእሷ መገኘት የበለጠ ትኩረትን የሚከፋፍል ይሆናል። ሁሉም ሰው ይመለከታታል፣ ነገር ግን ጀርባዋ ወደ ማይልስ ፊት በጣም ስለሚጠጋ የበለጠ የመነሳሳት ስሜት እንዲሰማው ያደርገዋል። ይህ በእግሮቹ መካከል ያለውን ህመም በድጋሚ ያነሳሳዋል። ይህ በከፍተኛ ድምፅ እንዲቃትት ያደርገዋል እና የኤንዲን ትኩረት ይስባል። የተቀረው ቦርድ ግን ብዙም የተጨነቀ አይመስልም። ሌላ ሰው እንዲረዳው ብቻ ይጠይቃል። የሁሉም ትኩረት በመሆኑ እያፈረ አሁንም ራሱን እንደያዘ ከክፍሉ ከመውጣቱ በፊት ንጹህ አየር ለማግኘት ይቅርታ ይጠይቃል። ይህ በዚያው ቀን ዶክተር ዊምስን እንዲያይ ያስገድደዋል። ህመሙ በአዲሱ መድኃኒት ምክንያት እንደሆነ ይጠራጠራል። ማይልስ በአንዲት ቆንጆ ሴት በተነሳሳ ቁጥር እንቆቹ እንደሚጎዱት አጥብቆ ይናገራል። ሆኖም ምን እየተካሄደ እንዳለ ለማወቅ ብቸኛው መንገድ የዘር ፍሬዎቹን መፈተሽ ነው። በዚህም ዶክተሩ ሌላ አማራጭ አይሰጠውም። በዚህም ዶክተሩ የሚደሰትበትን አንድ ኩባያና የአዋቂዎች መጽሔት ይሰጠዋል። ይህ በእርግጥ ማይልስ ራሱን ከማነቃቃት ውጪ ሌላ አማራጭ አይሰጠውም። ይህም በመላው ክሊኒክ ውስጥ የማያስደነግጥ የህመም ጩኸት ያስከትላል። ደንግጠው ዶክተር ዊምስና ነርሶቹ በምርመራ ክፍል ውስጥ ያለምንም እንቅስቃሴ ቆሞ ያገኙትን ታካሚ ለመፈተሽ ይሮጣሉ። ከህመሙ እንዳገገመ ያስባሉ። ነገር ግን በናሙና ኩባያ ውስጥ ባለው ነገር ደንግጧል። ግብዝነቱ የተሞላበት ሐኪሙ ነርሶቹን ከማስወጣቱ በፊት ናሙናዎቹን በማይክሮስኮፕ ለመመርመር ኩባያውን ይጠይቃል። ማይልስ ዶክተሩ ማይክሮስኮፕ እንደሚያስፈልገው በፍርሃት ይነግረዋል። በመቀጠልም የአውራ ጣት የሚያህል የዘር ፍሬ የሚዋኝበትን ኩባያ ይሰጠዋል። የደነገጠው ዶክተር በላዩ ላይ በመርገጥ እንግዳውን ነገር ያደቀዋል። መድኃኒቱ የማይልስ የመራቢያ ሴሎች መሆን ከሚገባቸው በላይ በጣም ትልቅ እንደሆኑ እንደሚያደርግ ይገነዘባል። በተለመደው ሁኔታ አንድ ሰው በተነሳሳ ቁጥር ብዙ እነዚህን ዋናተኞች ያመርታል። ነገር ግን በታካሚ ሁኔታ የሴሎችን ቁጥር ከመጨመር ይልቅ የሚያመርተው ነጠላ ዋናተኛ ያድጋል። ይህም ህመሙን ያብራራል። ምንም እንኳን አስደናቂ ሁኔታ ቢሆንም ዶክተር ዊምስ የሞተውን ናሙና ለመተንተን ወደ ብሔራዊ የጤና ተቋም ለመላክ የበለጠ ፍላጎት አለው። እሱ በማይልስ አጸያፊነት ላይ ያደቀቀውን ሴል ከመልቀሙ በፊት ጓንት እንኳን ለማድረግ በማይጨነቅበት እንግዳ ግኝት የተደሰተ ይመስላል። በመቀጠልም የመድኃኒቱ ውጤት እስኪጠፋ ድረስ ተስፋ ማድረግ ስለሚችሉ ታካሚው መድኃኒቱን ድጋሚ እንዳይጠጣ ያስጠነቅቀዋል። ዶክተሩ በተጨማሪም በተነሳሳ ቁጥር ዋናተኛው አደገኛ በሆነ ሁኔታ ከመጠን በላይ ከማደጉ በፊት ወዲያውኑ ስሜቱን ማርካት እንዳለበት ያስባል። እንደ አጋጣሚ ሆኖ ማይልስ ቀደም ሲል በላሪ የእውር ቀጠሮ ተስማምቶ ነበር። ስለዚህ በዚያው ምሽት እቅፍ አበባ ይዞ ወደ ቀጠሮ ሴት ቤት ይሄዳል። እንደተጠበቀው ቆንጆዋን ሉዊስን ማየት ወዲያውኑ በታችኛው ክፍል ላይ ህመም ያነሳሳል። ይህም ስለሱ ያላትን የመጀመሪያ ግንዛቤ ለማዳን በከንቱ ጥረት በሴትዮዋ ፊት እንቁዎቹን እንዲይዝ ያደርገዋል። መጸዳጃ ቤቱን መጠቀም ይችል እንደሆነ ሴትዮዋን በአስቸኳይ ይጠይቃል። ሉዊስ እንዲገባ ትፈቅድለታለች እና ማይልስ ወደ ግል ክፍሉ ለመድረስ ይታገላል። ሲደርስም አሁንም በህመም እየቃተተ ዋናተኛውን ለመልቀቅ ራሱን ያረካል። ሴትዮዋ ግርግሩን ሰምታ ትጠራጠራለች። ስለዚህ ለጓደኛዋ ሞሊ ደውላ ስላዘጋጁላት ቀጠሮ ታማርራለች። ሞሊ ለባሏ ለላሪ ማይልስ ሉዊስን እንዳየ ወዲያውኑ ራሱን እንደነካ እና አሁን በመጸዳጃ ቤት ውስጥ እንደተቆለፈበት ትነግረዋለች። ሰውየው ስልኩን ከባለቤቱ ተቀብሎ ቀደም ሲል ወደ ስራ ሲሄዱ ጓደኛው እዚያ ታች ደም መላሽ ቧንቧ እንዳጣመመ እና በድጋሚ መጎዳት ሊጀምር እንደማይችል ለሴቶቹ ያረጋግጥላቸዋል። ይህ ሉዊስ ለቀጠሯ እንድታዝን ያደርጋታል። እሱ የግል ጊዜውን ጨርሶ ከሰውነቱ ወደ ክንድ የሚያህል ፍጡር እንደለቀቀ አታውቅም። ጭራቁ ሮጦ ያመልጣል እና ማይልስ ለመያዝ ከፍተኛ ሁኔታ ይሞክራል። ምንም እንኳን
በጣም የሚያንሸራትት በመሆኑ በመጸዳጃ ቤቱ ወለል ላይ ካሉ ዕቃዎች ስር እና በስተጀርባ መሄዱን ይቀጥላል። ትግሉ ሰውየው ክፍሉን እንዲያበላሽ ያደርገዋል። ይህም የሉዊስን ትኩረት ከውጪ ስለሚስብ ስልኩን ትዘጋዋለች። ይህ በእንዲህ እንዳለ ሰውየው ዋናተኛው ከእጁ እያመለጠ በመሆኑ ይቆጣል። ስለዚህ የሻወር መጋረጃ ዘንግ አውርዶ አስጸያፊውን ነገር ለመጨፍለቅ ይጠቀምበታል። በዚህ ሂደት የቀጠሮዋን መጸዳጃ ቤት የበለጠ ያጠፋል። በእንግዳው ድምፅ ምክንያት ሉዊስ በጥንቃቄ ወደ መጸዳጃ ቤቱ በር ትጠጋለች እና ማይልስ ደህና መሆኑን ለመጠየቅ በሩን ታንኳኳለች። በዚያ ቅጽበት ሰውየው በመጨረሻ ፍጡሩን ይይዛል እና በሽንት ቤት ውስጥ ለማውረድ ይሞክራል። ይሁን እንጂ ሽንት ቤቱ መውጣት ይጀምራል። ስለዚህ ሰውየው በሩን አሸማቆ በመክፈት የቀጠሮዋ ሴት የሽንት ቤት መክፈቻ ፕላንገር እንዳላት ይጠይቃል። ሴትዮዋ በመጸዳጃ ቤቷ ውስጥ ያለውን ውድመት ስትመለከት የበለጠ ትጨነቃለች። ፍጡሩ አሁን በትልቁና በሹል ጥርሶቹ ተሞልቶ ከሽንት ቤቱ ሲወጣ ይህ ጭንቀታቸው ትንሹ ይሆናል። ሁለቱም ወደ እነሱ ሲሳብ እየጮሁ ወደ መውጫው ይሮጣሉ። ይሁን እንጂ ሉዊስ ተንሸራታ ትወድቃለች። ይህም ለግዙፉ ዋናተኛ ከቀሚሷ ስር ወደ ውስጥ ለመግባት እድል ይሰጠዋል። ማይልስ ሴትዮዋን ለማዳን ይቸኩላል እና ፍጡሩን ከሷ ላይ ይገፋዋል። ጭራቁ አጸፋውን በመመለስ እሱን ለመንከስ ይሞክራል። ስለዚህ ማይልስ በመስኮት ይወረውረዋል። በመጨረሻም ከነሱ ያርቀዋል። ሁለቱ በአጥሩ ላይ እየተሳበ ሲያመልጥ ብቻ መመልከት ይችላሉ። አሁንም ፊቱን ለማዳን ተስፋ ያደርጋሉ። ማይልስ በሌላ ቦታ ምን እንደተፈጠረ ማስረዳት እንደሚችል ለቀጠሮዋ ቃል ይገባል። ዘልዳ በፓርኩ ውስጥ ያለውን የህዝብ ስልክ በመጠቀም ስለ የወንድ ጓደኛዋ አጥጋቢ ያልሆነ ወንድነት ለእናቷ ታማርራለች። እሷም ውሻዋ ስራውን እስኪጨርስ እየጠበቀች ነው። ቡችላው ትኩረቱ እንደተከፋፈለ ሳታስተውል ዘልዳ ጥሩ መኪና ስላለው አሁንም የወንድ ጓደኛዋን እንደምታየው ለእናቷ ትነግራታለች። ይህ በእንዲህ እንዳለ ውሻዋ በአቅራቢያው ካለ ቁጥቋጦ ውስጥ አንድ ነገር ይመረምራል እና ያንኮራኩራል። ሆኖም ሴትዮዋ የምታደርገው ነገር ቢኖር ስለማይታዘዘው የቤት እንስሳዋ ለእናቷ ከማማረር በፊት ዝም እንዲል መናገር ብቻ ነው። እሷ ሳታውቀው ውሻው በቅጠሎቹ መካከል ፍጡሩን ያያል። ብዙም ሳይቆይ የጩኸት ድምፅ ያስተጋባል እና የዜልዳ የቤት እንስሳ ማሰሪያ ይስባል። ውሻውን ወደኋላ በከፍተኛ ሁኔታ ትጎትታለች። ነገር ግን ማሰሪያው እንደተበጠሰ ታገኛለች። እንስሳዋ ያመለጠ መስሏት ሴትዮዋ በቁጣ ስልኳን ዘግታ የቁጥቋጦውን ምልክት ትፈትሻለች። እንቅስቃሴ ትመለከታለች እና ውሻው እንደሆነ ታስባለች። ስለዚህ እንዲመለስ ትዝታለች። ነገር ግን በምትኩ ፍጡሩ አስጸያፊ ራሱን ያሳያል። ዜልዳ ከቁጥቋጦ ውስጥ በምትወጣበት ጊዜ አስቀድሞ ራስ አልባ ሆናለች እና አካሏ መሬት ላይ ይወድቃል። ቆየት ብሎ አንድ ቤት አልባ ሰው ከቆሻሻ መጣያ ውስጥ ካገኘው ፍርፋሪ ሳንዱች ያዘጋጃል። ከቆሻሻ ማጠራቀሚያ ውስጥ አንድ ነገር ሲንቀሳቀስ ሲሰማ በጥንቃቄ የብረት ቱቦ ይዞ የቆሻሻ ማጠራቀሚያውን ይፈትሻል። ሚስቱ ከውስጡ ስትወጣ ሰውየው ይጮሃል። እሷም እሱን ስታይ እሱን ለማጥቃት ተዘጋጅታ ትጮኻለች። አለመግባባቱ ወደ ጎን በመተው በቆሻሻ ውስጥ ምን እንዳገኘች ይጠይቃታል። እሷም የቸኮሌት ቁራጭ ታሳያለች። ድሃው ሰው ደግሞ ግማሽ የተጠበሰ ዶሮ እንዳገኘ ይገልጻል። ነገር ግን መጀመሪያ እሱን ካረካችው ብቻ እንደሚያካፍላት ይነግራታል። ሚስቱ በፍርሃት ወደ ቆሻሻ ማጠራቀሚያው ስትመለስ ባለቤቷ እያፈረች እንደሆነ ያስባል። ይሁን እንጂ አሁን ከሰው በላይ ያደገው ፍጡር ቤት አልባውን ሰው ከበስተጀርባው ያደባል። ሴትዮዋ ስለ ግዙፉ የመራቢያ ሴል ልታስጠነቅቀው ትሞክራለች። እሱ ግን ይህንን እርካታ እንዲያገኝ ለመረዳት እንደተስማማች አድርጎ ይሳሳታል። ስለዚህ ከበስተጀርባው አስፈሪውን የጩኸት ድምፅ ከመስማቱ በፊት ሱሪውን ይፈታል። ሰውየው ፍጡሩ ከመዋጡ በፊት ለመጮው ጊዜ እንኳን የለውም። የአካሉ የተረፈው ክፍል ለመሸሽ ሲሞክር ሚስቱ በከተማው ሌላኛው ወገን ለመብላት በቆሻሻ ማጠራቀሚያ ውስጥ ትቀራለች። ሉዊስ ጭራቁ ምን እንደሆነ ካስረዳት በኋላም በሚያስገርም ሁኔታ ከማይልስ ጋር ቀጠሮዋን ትቀጥላለች። የእሱ ዋናተኛ ወደ እሷ በዚያ መንገድ ቢሮጥም ይህንን ያህል ስለተረዳችው ደግ ሴትዮዋን ያመሰግናል። ሰውየው በቤቷ ላይ ለደረሰ ጉዳት ለመክፈል ቃል ይገባል። እሷ ግን እሱ ደህና በመሆኑ ብቻ ደስተኛ ስለሆነች ስጋቱን ወደ ጎን ትተዋለች። ሆኖም የቴሌቪዥን ጣቢያ
የማይልስ ጭራቅ በከተማው ውስጥ እየታወከ መሆኑን የሚያሳይ ዜና በሚያስተላልፍበት የቤት ዕቃዎች መደብር አጠገብ ሲያልፉ አስደሳች ጊዜያቸውን ያርቃል። እንግዳ ፍጡር 5 ሰዎችን እንደገደለ ተዘግቧል እና ከሁሉም በላይ ደግሞ አሁንም እያደገ ነው። ጋዜጠኛ የወታደራዊ መሪዎች ይህንን ግዙፍ ዝልግልግ ነገር እንዴት መዋጋት እንደሚቻል ሲጠይቁ እየተበሳጩ እንደሆነ ሲናገር ህዝቡ ዜናውን ለመመልከት ይሰበሰባል። በአጸፋው ባለስልጣናቱ ይህንን ለማጥፋት ማንኛውንም ነገር እንደሚያደርጉ ለህዝብ ያረጋግጣሉ። ዜጎችም የሚችሉትን ማንኛውንም መከላከያ እንዲጠቀሙ እና ባለስልጣናቱ እርጥብ ቦታ ብለው ከሚጠሩት የፍጡሩ አካባቢ እንዲርቁ ይጠይቃሉ። ይህንን ሲሰማ ማይልስ በእውነቱ ምን እንደተፈጠረ ለፖሊስ ሪፖርት ለማድረግ ቀጠሮ አስይዞ ይሄዳል። በዚህ ጊዜ ግዙፉ ጭራቅ የህንፃ ያህል አድጎ ብዙ ዜጎችን እያሸበረ ነው። አንዲት ጋዜጠኛ በኒውዮርክ መሃል ያለውን ቦታ ታውጃለች። ነገር ግን ይህንን ስታረግ ፍጡሩ ደርሶ ይጨፈልቃታል። ፍጡሩ ሰዎችን እያሳደደ በመንገዱ ያለውን ሁሉ እየበላ ከተማዋ ወደ መስቀልቀል ትገባለች። ወታደሮቹም እንኳ ጠመንጃውንና ታንኮቻቸውን ሊቋቋሙት ስላልቻሉ ይሸነፋሉ። በከፍተኛ ሁኔታ ወታደሮች ፍጡሩን ለመምታት የስፐርሚሳይድ የዘር ፍጡሩን ለማጥፋት እቅድ ለማውጣት ወዲያውኑ ከጄኔራሉ ጋር ይቀላቀላሉ። ሁሉም ጥረታቸው ከንቱ በመሆኑ ሐኪሙ ግዙፍ ዋናተኛ የሚፈልገውን ለማዳበሪያ የሚሆን የእንቁላል ሴል እንዲሰጡት ሐሳብ ያቀርባል። ሆኖም ማይልስ የነጻነት ሐውልት ስቴት ኦፍ ሊበሪቲ ፍጹም ማታለያ ሊሆን እንደሚችል እስኪገነዘብ ድረስ ለእሱ የሚሆን በቂ ሴት የላቸውም። ብዙም ሳይቆይ ጭራቁ ወደ ሊበርቲ ደሴት ይዋኛል። ሐውልቱ ሕያው ሆኖ ሲጨፍር የነጻነት ሐውልትን ለመጠበቅ የሚጋብዘው ይመስላል። ወታደሩ ከመጠን በላይ የሆነ ሽፋን አዘጋጅቶ በታሪካዊው ሐውልት ላይ ያደርገዋል። ይሁን እንጂ የሐውልቶቹ ችቦ መከላከያውን ይሰብራል። ይህም ፍጡሩ በሕንፃው ዙሪያ እንዲጠቀለል ራሱን በእሱ ማርካት እንዲጀምር ያስችለዋል። ሌላ አማራጭ ስለሌለ ጄኔራሉ የሊበርቲ እመቤት መከላከያ ባይኖራትም ወታደሮቹ በተልኳቸው እንዲቀጥሉ ያዛል። ስለዚህ አውሮፕላኖች በሐውልቱ ላይ ቦምቦችን ይጥላሉ፣ ከፍጡሩ ጋር ያጠፉታል። ጭራቁ ከጥቃቱ የተነሳ ይፈነዳል። በከተማ ውስጥ ባሉ ሰዎች ሁሉ ላይ ፈሳሽ ይረጫል። መላውን ከተማ በዝልግልግ ነገር ይሸፍናል። ከአስፈሪ ሁኔታ በኋላ ማይልስ በአፏ ውስጥ ጥቂት ፈሳሽ ወዳላት ቀጠሮዋ ዘወር ይላል። በዚህ ይስቃሉ እና ሰውየው የመጀመሪያ ቀጠሯቸው ምን ያህል ክስተት የበዛበት እንደሆነ በማይመች ሁኔታ ይቀልዳል። እንደ ማረጋጊያ ሉዊስ ትስቃለች እና ፈሳሹ ቢያንስ ለቆዳዋ ጥሩ እንደሆነ ትናገራለች። ከትርምስ የመጀመሪያ ቀጠሯቸው በኋላ ለእሱ ፍቅር ስላደራት ማይልስን ለመሳም ትጠጋለች። እሷ በቴክኒክ የሱ በሆነው ፈሳሽ የተሸነፈች ቢሆንም ቀጠሮው ዘወር ብሎ የመጸየፍ ስሜቱን ከሷ ለመደበቅ ይሞክራል። ሴትዮዋ ምን ችግር እንዳለ ስትጠይቅ ምንም እንዳልሆነ ይናገራል። ሆኖም እንደገና ለመሳም ስትጠጋ አሁንም ከንፈሩን ያርቃል። ይህ ሉዊስን ያስቆጣታል። ስለዚህ እሷን ለማረጋጋት ሰውየው በመጨረሻ በጭቃው የተሸፈነውን የመጀመሪያ ሳማቸውን ይቀበላል። ሆኖም ግንኙነቱ ማይልስ በድጋሚ ህመም እንዲሰማው ያደርጋል። በዚህ ቅጽበት ቡድኑ ከተማዋን ወይም ምናልባትም የምታገኘውን ቀጣይ ሴት ሊያጠፋ የሚችል ሌላ ግዙፍ ፍጡር ሊያመርት እንደሚችል ይገነዘባል። እንዲህ ያሉ ተጨማሪ ቪዲዮዎችን ለመመልከት ሰብስክራይብ ያድርጉ።